አልደረሰ ምግቡ ደርሷል። ማን የለችም እንዴ? ሚኪ ወሳ እንዴት ናችሁ? ሰላም ነው ወንድሜ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ምንድን ነው ጠዋቱ? አሌክስ አብሳውሽ ባለፈው ሱቅ ያስተዋወቅኩሽ በእናትሽ ማታ ስራ ላይ እኮ ወጉት አንገቱ። ኧረ ተው አንገቱን 9 ቦታ ወቅተውት ለዝርፊያ ሙሉ ፓራላይዝ ሆኗል ሰውነቱ እንዳለ። ኧረ ተው በእናትህ ማን ያው ያንቺ አይነት ሰው ግዴታ ስለሚያስፈልገው። ኧረ ችግር የለም። የት ነው ቤቱ? እዚህ 24 ነው ያለው። ችግር የለም ደርሰን እንምጣ። በቃ ቴንክ ዩ ማን እና ለተገኝቷል። እዚህ ቤት አሌክስ እንዴት ናችሁ? ሰላም ነው። እንዴት ነው ወንድሜ? ሰላም ነው። ደህና ነህ? እንዴት ናችሁ? እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው። አሌክስ ላይ የደረሰው ነገር እጅግ በጣም ያሳዝናል። ማታ ለሚስቱ ለልጆቹና ለእናቱ እንጀራ ይሆን ዘንድ ስራ ይሰራል። የሚሰራውም ስራ ደግሞ የራይድ ትራንስፖርት ስራ ነው። ድንገት ያሳፈራቸው ሰዎች ባላሰበበት መንገድ 9 ቦታ ጎርተውት ከመኪና አውጥተው ጥለው በእግሩ ላይ መኪናውን ተራምተው አካለ ጎዶሎ አድርገውታል። የተፈጠረበት ነገር እጅግ በጣም ያሳዝናል። አሌክስ ማለት 24 አካባቢ የተመሰከረለት ጥሩ ምግባር ያለው የልጆች አባት ባለትዳርና እንዲሁም ደግሞ እናትና እህቱን የሚያግዝ ወጣት ነበረ። ታሪኩን አድምጠን እንመለሳለን። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ አሌክስ እንተንፍስ። አሌክስ ወንድም እንዴት ነህ? ሰላም ነው ማለት ነው። በእውነት እነ ሚኪ ናቸው የነገሩን። ከዚህ ቀደም አግኝቼ አውርቻለሁ፣ ደግሞ አሁን እንደዚህ አግኝቻለሁ። በጣም 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 ነው ያዘንኩት። እስቲ ምንድን ነው የተፈጠረው? መች ነበር ቀኑ? ምንድን ነበር የሆንከው? ከዛን ጀምር። ያው እኔ ስራ ላይ ያለሁኝ በፈረስ ተደውሎ ነው የተጠራሁት። ከዚህ አዲሱ አስፋልት ቆሜ ከአዲሱ አስፋልት ፒያሳ ስራ አገኛለሁ። ፒያሳ ሄዳለሁ። ከዛ በኋላ ከፒያሳ ደግሞ ትንሽ ቆይቼ ስራ ካገኘው ብዬ ፈረሴን አብርቼ ነው የምሰራው። ቆሜ እያለ አንድ የሾላ ጥሪ ገባልኝ፣ በፈረስ ጥሪ ማለት ነው። ከዛ ሾላ ነው የሚለው አንድ ብቻውን ነው ይዤው መጣሁ። እየመጣን እያለ በቃ ደስ የሚል ወሬ እያወራን ነበር የመጣ ነው። እንደዚህ ያደርገኛል ብዬ በተአምር አልገመትኩም። ምን ነበር ሲያወራ የነበረ? ያው በቃ ነጋዴ እንደሆነ ማር እንደሚሰራ፣ ንግድ እንዴት ነው፣ ፌክ ማር አለ፣ ጥሩ ማር አለ፣ እንዴት ነው የሚታወቀው ምናምን እየተባባልን በጣም ሰራተኛ እንደሆነ እያወራኝ ነበር። ፌክ ማር የሚታወቀው እንደዚህ ነው፣ ኮካ ጨምረህ ሲገነፍል ምናምን እያለኝ ቆንጆ ወሬ እያወራኝ ነበር የመጣ ነው። ልክ ሾላ ጋር ስንደርስ እዚች ጋር ቆምልኝ። ያው እንደምታውቀው ንግድ ማር ነው የምሰራው። እዚህ ስለሚራገፍ መጋዘን ቼክ አድርጌ ልምጣ ምናምን የሚል ወሬ አውርቶኝ 300 ምናምን ብር 320 ብር ነው የመጣው ሂሳቡ። 320 ብር ሰጠኝ። 400 ብር ሰጠኝና 80 ብር መልስ አለ ስለው ያዡ ብሎኝ ወረደ። ከወረደ በኋላ ይቅርታ 5 ደቂቃ ከጠበቅሽኝ ጨርቆስ ታደርሽኛለሽ አለኝ። አብሽር እሺ ብዬ ጠበቅኩት እዛው። ከዛን 5 ደቂቃም ራሱ አላለም፣ አልቆየም። ሩጦ መጥቶ ገባ። እየሄድን እያለ ደግሞ በመስቀል ፍሎር በጋዜቦ ጋር በቡልጋሪያ የሚሄደው መስመር አለ አይደል? ወደ ጨርቆስ ነው የምንሄደው። በዛ ጋር መሀል ላይ ከሰርቪስ የሚወርዳለ ሌሊት የሚሰራ ጓደኛዬ ነው። አንድ ቤት ነን እና እሱን እንጭነዋለን አለኝ። እሺ አልኩት። መልካም ሰው መስሎኝ ነበር ሲያወራ፣ አንደበቱ ምናምን ደስ ይል ነበር። ከዛም ያው መሀል ላይ ልጁን ጫንኩት። ወደ መስቀለኛው ላይ ወደ ቄራ የሚወስደው ከዛ ወደ ጨርቆስ ከእንደገና ቀጥታ ወደ ኦልድ ኤርፖርት ነው የሚወስደው ያ መንገድ። እንደዛ መሀል ላይ ብቻ መስቀለኛው መብራቱ ላይ ወደ ጨርቆስ የሚወስደው መንገድ ታጠፋለኝ። በዛ ጋር ልክ ስታጠፍ እዛ ጋር እዚህ ጋር ይወጉኛል። በቃ እዚህ አንገቴ ስራ አካባቢ 4 ቦታ ይወጉኛል። ሌላ ጀርባዬ ላይ ምናምን በቃ እንዳለ
ፌንት ሰራሁኝ፣ ወደኩኝ ወደ መሬት፣ ወደዚህ ወደ ጋቢና በኩል የተሰፋ